ሰላም ወደ ተመልካቾች፣ ይህ መልእክት ያደረሳችሁ ሁላችሁም በያላችሁበት ሀገር ምሕረትና ሰላም ፍቅር ይብዛላችሁ። ዛሬ የምንመለከተው አንድ ሰው ክራር ለመቻል ወይም ክራር ለመልመድ ምን ያስፈልገዋል የሚሉ ነጥቦችን በአጭሩ እንመለከታለን። እስከ ፍጻሜው ድረስ እንድትከታተሉ በአክብሮት ጋብዛለሁ። አንድ ሰው ክራር ለመቻል የመጀመሪያው የሚያስፈልገው ነገር ምንድነው? ፍላጎት ነው። ፍላጎት ካለው የማይችልበት ምክንያት የለም። እንዴ ሁሉም ሰው ፍላጎት እኮ አለው። የመማር የመቻል የማወቅ የሙያውን የመልመድ ፍላጎት እኮ ይኖረዋል ሊል ይችላል። ግን ያ ፍላጎት አንድ ሰው ሲመጣ ስላየ እኔም ብችል ብሎ የሚመኘው አይነት ፍላጎት ሳይሆን የሚያስፈልገውን ነገር ሁሉ ዋጋ ከፍሎ ለመማር ያለው ቁርጥ ውሳኔ ነው ፍላጎት እያልኩ ያለው። ስለዚህ ያ ፍላጎት ሊኖረው ይገባል ማለት ነው። ለምሳሌ አንዳንድ ሰው ፍላጎት ከመኖሩ የተነሳ ቀድሞ ክራር የሚገዛ ሰው አለ። በቃ መቻል አለብኝ ማወቅ አለብኝ ብሎ ክራር የሚገዛ ሰው አለ። ስለዚህ ያ ሰውና እችላለሁ ብሎ ክራር እማራለሁ ብሎ ክራር የገዛ ሰውና ዘን ብሎ የሚመኝ ሰው እኩል አይነት ፍላጎት የለውም። ስለዚህ ያ ዘላቂ ዓላማና ዘላቂ ፍላጎት እንዳለው የሚያሳየው አንዱ ምንድነው? በቃ መግዛት አለብኝ ብሎ የሚወስን ሰው ልዩ ፍላጎት እንዳለው ያሳያል ማለት ነው። ሁለተኛ የሚያስፈልገው ምንድነው? ክራሩ ነው። ክራሩ ካለ ፍላጎቱ ካለ የመልመድ ቻንሱ የመልመድ እድሉ ምን እየሆነ ይሄዳል? እየሰፋ ይሄዳል ማለት ነው። ከዛ ሶስተኛ ላይ የሚያስፈልገው ምንድነው? አስተማሪ ነው። የሚያስተምር ሰው የሚያሳይ ሰው ያስፈልገዋል ማለት ነው። እነዚህ ሶስት ነገሮች ናቸው። ምን ናቸው? ፍላጎት፣ ክራሩና አስተማሪ የሚያሳይ ሰው ያስፈልገዋል ማለት ነው። ብዙ ሰዎች ፍላጎት አላቸው፣ ክራሩን ገዝተዋል፣ እነዚህ መስፈርቶች አሟልተዋል። ከዛ በኋላ አስተማሪ ደግሞ እንደውም ብዙ ጊዜ በዩቲዩብ አይቼ እማራለሁ ብሎ ብዙ ሰው ይሞክርና ያ ምንድነው የነበረው ፍላጎት የሚያጣ ብዙ ሰው አለ፣ ተስፋ የሚቆርጥ ብዙ ሰው አለ። ስለዚህ እንደኔ የተሻለ ነው ብዬ የማስበው ሐሳብ ምንድነው? አንድ ሰው መማር ከፈለገ ክራሩን ከገዛ የሚያሳየው ሰው ያስፈልገዋል። ለምን? የሚያሳይ ሰው ከሌለ፣ አስተማሪ ከሌለ፣ ፍላጎቱ ኖሮት ክራሩ ኖሮት የሚያስተምር ሰው የሚያሳይ ሰው ከሌለ በፍላጎት ብቻ ክራሩን ስለገዛ ብቻ በዩቲዩብ ላይ አይቼ ብቻ ለምዳለሁ የሚል ሰው ብዙ ሰው ቢኖርም የሚለምደው ግን የተወሰነ ሰው ነው። የሚያስተምር ሰው የሚያሳይ ሰው ከሌለ እንደውም የነበረውን ፍላጎት ጭራሽ ያጠፋዋል። ብዙ ሰው አለ ክራሩን ሰቅሎ ምን ማድረግ እንዳለበት ከምን መጀመር እንዳለበት ነገ ዛሬ እጀምራለሁ እያለ ዘመናትን ያስቆጠረ ብዙ ሰው አለ። እና ምን መሆን አለበት ማለት ነው? ፍላጎት ካለው ክራሩን ከገዛ አንድ ሰው አስተማሪ የሚያሳየው ሰው እንትን ማናገር አለበት፣ ማግኘት አለበት። ቢያንስ ከምን የአስተማሪ መኖር አስፈላጊነቱ ምንድነው? አንደኛ ከሁለት መሰረታዊ ነገሮች አሉ። አንደኛ ሳይኮሎጂካሊ አንድ ሰው አስተማሪ ሲኖርና ሳይኖር ለምዳለሁ እችላለሁ ብሎ የሚያስበው ሐሳብ አለ አእምሯችን ላይ። የሚያስተምር ከሌለ እንዴት ያለ አስተማሪ ልችል እችላለሁ ብሎ ያስባል አእምሯችን። በዚህ መካከል ምን ይፈጠራል? የነበረን ታላቁ ፍላጎታችን እየቀነሰ ይመጣል ማለት ነው። እየቀነሰ ይመጣል ያ ፍላጎታችን ማለት ነው። ሁለተኛው የአስተማሪ መኖር የትኛውን ስቴፕ የትኛውን መልመጃዎችን የትኛውን መልመድ ያለበትን ነገር በምን አይነት ሁኔታ ፈጽሟል፣ ምን ያህል ጊዜ አጥንቷል፣ ምን ያህል ጊዜ ሰጥቷል እያለ የሚገመግም ነው ማለት ነው አስተማሪ። ስለዚህ አስተማሪ ሲኖር በእቅድና በፕሮግራም ስለሚያስተምር ስለሚያሳየው የትኛው መልመጃ ምን ያህል ጊዜ እንደሚያስፈልግ ስለሚያውቅ ምን ያደርገዋል? አንደኛ ከእውቀትም አንፃር፣ ሁለተኛ ከልምድ ከለመደበትም ሂደት አንፃር ብዙ ነገሮችን ሼር ያደርገዋል ማለት ነው። ምን ላይ ትኩረት ማድረግ እንዳለበት ይነግረዋል ማለት ነው። ስለዚህ ያ ፍላጎቱ የበለጠ እየጨመረ ቶሎ የመልመድ እድሉ እንዲኖር ምን ያደርገዋል? ያግዘዋል። ያለ አስተማሪ ግን ዘመናት ሊቆጠሩ ይችላሉ። ከምን ቀጥሎ ምን መለማመድ እንዳለበት ለየትኛው ትኩረትና ጊዜ መስጠት እንዳለበት ካለማወቅ የተነሳ
ብዙ ጊዜ ሊያስቆጥርና ፍላጎቱንም ሊያጣ ሁኔታዎች፣ የህይወት ውጣ ውረዶች ይኖራሉ። በዛ መካከል ከነጭራሹም እስከ መተው ሊደርስ ይችላል ማለት ነው። ስለዚህ መደረግ ያለበትን ነገር ማድረግና በአጭር ጊዜ መልመድ ያስፈልጋል ማለት ነው። አንዱን ክራርን ከለመድን በገና ይቀለናል፣ መሰንቆ ይቀለናል፣ ዋሽንት ይቀለናል ማለት ነው። ምክንያቱም አንደኛ መሰረታዊ የድምጾች ትምህርት ተመሳሳይነት ስላላቸው፣ ሁለተኛ ደግሞ የጣት ማፍታታቱ ላይ ተመሳሳይነትና ተቀራራቢነት ስላላቸው በጣም ምን ይሆናል ማለት ነው ያግዘናል። ስለዚህ አንዱን ክራር ላይ ብቻ ዋጋ ከፍለን ከተማር ሌሎቹን በራሳችን ጥረት እንኳን በራሳችን ከፍላጎት ጋር መሳሪያዎችን ይዘን ከተለማመድን እንደምናመጣቸው እርግጠኛ። አንድ ጊዜ ሂንቱ ከገባን ቀላል ይሆናል ማለት ነው። የክራርም እኮ የተወሰነ ጊዜ ብቻ ከተለማመድን ሂንቱ ይገባናል። በቃ እንዴት ማድረግ፣ እንዴት ማምጣት፣ እንዴት መዝሙር ማምጣት እንዳለብን ጣታችንን ካፍታታን ድምጾችን ከለየን በኋላ የሆነ አክል ዘዴዎች ከተረዳን ከአስተማሪ ከጠቆመን በኋላ በደንብ ማወቅና መረዳት ስለምንችል ማለት ነው። ስለዚህ ያንን ብናደርግ የተሻለና በአጭር ጊዜ እንድንለምድ የሚያደርገን መንገድ ነው ብዬ አስባለሁ። የመማር ፍላጎቱ ያላችሁና ክራር ገዝታችሁ እንዴት ማወቅ፣ እንዴት መማር፣ እንዴት በአጭር ጊዜ መልመድ እችላለሁ ብላችሁ እያሰባችሁ ያላችሁ ካላችሁ ዩቲዩብም ላይ ብዙ ጊዜ ሞክራችሁ መልመድ አልቻላችሁ ካላችሁ በኦንላይን ላይ መማር የምትፈልጉ ልታናገሩ ትችላላችሁ። በኮመንት ላይም ሆነ በስልክ ቁጥር አድራሻ ልታናገሩ ትችላላችሁ። ኢሞ፣ ዋትስአፕ፣ ቴሌግራም በፈለጋችሁት መንገድ ልታናገሩ ትችላላችሁ ማለት ነው። አመሰግናለሁ።